አታፍሪም? ይሄንን ቤት አሁን አንቺ ጠባብ ነው ስትይ በቪዲዮ አይተሽ እንዴ? እኮ ቪዲዮ ላይ ሳይሆን የሆነ ጠባብ ነበር እንደዚህ አንተ ጓደኛዬ ስለሆንሽ በግድ ይዤሽ መጣሁኝ እንጂ ቪዲዮ ላይ እና በአካል ስታይ ፍጹም የተለያየ ነው ቤቱ። ፍጹም 70 ካሬ ባለ 2 መኝታ ባለ 82 ካሬ ያላቸው ይሄ ራሱ ቤቱ ይሆንና እኔ ኪችኑ ነውማ በእግዚአብሔር እንዴት እንደሚያምር 82 ካሬ ያላቸው ይሄው ራሱ ቤት ሆኖ ሰፋ ያለ ቤት ማለት ነውና እንደፈለግሽ ነው። አማራጮቹ በሰሚ ፊኒሽድ አለው፣ በፉል ፊኒሽድ አለው። ፊኒሺንግ እናንተ በምትሰሩለትና ፊኒሺንግ ድርጅት ሰርቶ በሚያስረክብሽ ማለት ነው። ይሁን ማይ ልጆች መኝታ ቤት ይሄ ትልቅ ሰው ላይ ያስተኛል። ቁም ነገር ይሄ ትልቅ ሰው ላይ ያስተኛል። ይሄ የልጆች መኝታ ቤት ነው ራሱ ነው ደግሞ ክሎዜቱ ምናምን የሚሰራው ኦቪድ ፈርኒቸር ነውና ጠቅላላ ክፍያው ልንገርሽ። ሙሉ ክፍያው በሰሚ ፊኒሺንግ እናንተ በምትሰሩለት ከሆነ 6,573,000 ብር ከነ ፊኒሺንጉ ደግሞ ከሆነ 7,888,000 ብር ሙሉ ክፍያቸው ማለት ነው። በኮንዶሚኒየም ብር ሂሳብ ነው ባይዘው የምገጁው። ደግሞ ሙሉ ክፍያ እኮ አይጠበቅብሽም ለመግዛት። ከስንት ፐርሰንት ጀምሮ ነው? 10% 657,000 ብር አሊያም ደግሞ 788,000 ብር ከፍለሽ ቤቱን መግዛት ትችያለሽ። ኢቭን ይኸውልሽ ዋሽንግ ማሽን ራሱ ተቀምጦበት ባኞ ቤቱ ምን ያህል እንደሚሰራ አስቢ። ያ ስንት ቁጥር እንደሚሰራ በአካል ኑና ቤቱን ይወት ነው እኛ ያለን ያለ ነው። እኔም ጓደኛዬ ስለሆንሽ ነው በግድ ይዤሽ የመጣሁት እና ነይና እዩ ስልሽ አላመንሽኝም ነበር። 657,000 ብር ወይንም 788,000 ብር ከፍለሽ መግዛት ትችያለሽ። ያ 10% ቅድመ ክፍያ ሙሉ ስትከፊ ደግሞ 10% ዲስካውንት ታገኛለሽ። ቀሪውን በ2 አመት ነው ከፍለሽ የምትጨርሺው። ቀስ ብለሽ በየ3 ወሩ 10% እየከፈልሽ በ2 አመት ነው ከፍለሽ የምትጨርሺው። ቤቱን የምትረከቢው በ2 አመት ነው። ያለቀ አይደለም። የአንድ አመት ግን ደግሞ ፕሮጀክት አለን። የአንድ አመት ከፈለሽ በ82 ካሬ አለን። ይሄ ቤት ሆኖ በአንድ አመት የሚደርስ ማለት ነው። ቅድመ ክፍያው 50% ነው። እስኪ ቢሮ ደግሞ ገብተን ያሉትን ነገሮች በደንብ እናወራ አይሻልም? እሺ